በቃ የእናቴ ቤታችንም ዛር አለ ማለት ከአያቶቼ ቅድመ አያቴ ሴዛራ አያቴ አለ ሴዛራ አለችበት ነበረችበት አሁን አርፏል ነፍሱን ይማረውና ከዛ የሱ እናት ግን ምን ታረግ ነበር ስተኛ ቂጣና አይደለም እንጀራና ውሃ ታቀርባለች ማታ ላይ ከዛ ደህና ዋልሽ ወይ ብሏት ይገባል መንፈሱ በስነ ስርዓት መንፈሱ ስጋ ለብስ አጋንንት ነው ይመለካል በደንብ ነው የሚመለከው እኛ ቤተሰብ ላይ ማለት በልምድ ነው እና ልጆቻችን እኮ ይሞታሉና ምናምን ነው የሚሉት ቤተሰብ ማለት ነው እዛ ዝም ትላለች አትመልስለትም ስለምትፈራው አትመልስለትም እዛ እቃውን ምናምን እንጀራውን ያገላብጠው በልቻለሁ ደህና ህደሪ አመሰግናለሁ ብሏት ይሄዳል አትመልስለትም ሰው ደግሞ ስለምትፈራ ዝም ነው የምትለው በቃ በጣም ነው የምታከብረው ያው ይሄንን ጠይቄን ያወቅኩት ነው ወይ እንደ ሰው ለብሶ ነው አካል አታየው ድምጽ ብቻ ነው የሚሰጣት ድምጽ ነው እጋውን ሳቀለብጠው ትሰማዋለች እንጂ አታየው ሲገባ ምንም አይታይም ድምጹና እቃው ሲተራመስ የሚታይ ከዛ አክስቴ ነገረችን በጣም ሊያስቅ ለወለው እንጂ ስጠይቃት እናቴ ይሄን ታሪክ አታውቅም አክስቴ ነገረችኝና አንድ ጊዜ አለች ገጠር ናቸው ፍየል ታሞ አያይቱ እዛ መንፈስ ቀሰቀሳቸው ፍየሉ ሊሞት ነው ተነሱ ይዩት ብላ መንፈስ ቀሰቀሳቸው እዛ ተነሱ አዩት ዳነ ፍየሉ የማን ነበር የራሱ ነበር ስለዚህ ዝም ብሎ ከሞተ መስዋዕት አይሆንለት እነሱ ግን ለሱ ብለው መስዋዕት እንዲያቀርቡለት እንደዚህ ስላጋጠመኝ ነው ያለው ከዛ አያቴ ወንዶች ያውንላትም በቃ ወንድ ከወለድ ካረገዘች እንጨነገፋል ከወለደችም ይሞታል አያቴ ማለት ነው አንድ አጎት ነው ያለኝ እሱ መጨረሻ ነው እንዴት እንዳደገ በሴት ስም እየተጠራ ቀሚስ እየለበሰ እስከ 5 አመቱ 5 ቁንጮ ነው የሚባለው እየተላጨ እንደዛ ነው አሁን ትዳሩ ብታዩት የሞት ሲኦል ይባላል ለቃ የቁም ሲኦል ከሚስቱ ጋር በጣም መጀመሪያ ላይ ፍቅር ነበር አሁን ግን ሁለት ወልደዋል የለም ተጣልታል አሁንም የለችም ሄዳለች ቤቷ ባለፈው ተጣልተው ማለት ነው እንደ ነብር ነው የሚያረጋት እሱም በቃ ቁጡ ነው የሆነ ነገር ቡለን ካልሰማን በቃ ይገለናል ሁላችንም በቃ በጣም ይናደዳል በጣም ነው የምናከብረው አንድ ስለሆነ ቤተሰብ ላይ በጣም ነው የሚከበረው በስስት ነው የሚታየው ግን በቃ በጣም ቁጡ ነው ይናደዳል እሱም ራሱ በሽታ አያቴ ሰኔ ላይ ነው ሐምሌ ላይ ነው ያረፉት ከዛ 9 ቀን ሙሉ ማለት ነው ጥቁር ደም እየሸና 9 ቀን ሙሉ አያቴ ይውሳባት ወንዶ አያት ደም እየሸና ደሙ በተማምኔ በጣም ሊደነገጥኩኝ በቱቦ ነው የሚሸናው በጣም ጥቁር ነው ቡና ይመስላል በቃ ከመጠቆሩ ከዛ 9 ቀን ሙሉ ይሁን ነገር እያታየ ነበር አክስቴ ያለች ገጠር ላይ እነሱን ጸበል ይዛችሁ ትይሉ እያለ ነው ያረፈው አያቴ ቤታችን ነበር ቤቱ ሲገባ ልክ ስንገባ ገጠር ስንወስደው እንትን ብለን የዛኔ አረፈ እና ስር የሰደደ ነው የኛ ቤተሰብ በቃ በልምድ አድርጎት ነው እንጂ ውሃ በቃ ውሃ ማቀረብ ቀላል ነው የሆነ ማደሪያ ተብሎ እንጀራና ውሃ በቃ ሁሉ ጊዜ ነው በእኛ ህብረተሰብ እንጀራ የሚያቀርቡለት እኮ ይምጣ ይብላ ብለው ስለፈቀዱለት ነው አው ውሃና እንጀራ ካላገኘ እኛን ይጎዳላል ብሎ ነው የሚያስቡት እነሱ ውሃና እንጀራ ብሎ ነገሩን አቀለሉት እንጂ ከሰው ግን ልክ ይሄን አርጉልኝ ሲል ሰዎች እንዲያርጉለት ብቻ ነው የሚፈልገው ለምን አፈራ ያቀርቡለት ነው ዋናው የሚፈልገው ፈቃዳቸው ነው ታሪክ አለው ባይዘይ ቤተሰባችን ነው የሚባለው ማለት ተወልዷል መንትዬ ነው የተወለዱት ነው የሚባለው ታሪኩ መንትዬ ተወልዳ አንዱ መንፈስ ሆነ 40 ቀን ከሷ ጋር እየተደበቀ ይመጣና በስውር ይጠባት ነበር ቆይ እንዴት መንትዬ ወለደች መንትዬ ነው የወለደችው እንዴት ነው የወለደችው መጀመሪያ ከባሏ ጋር አድርጋ ስትፈጽም እዛ በኋላ መንፈሱ ግን ይፈጸመላት መሰለኝ ካልተሳሳትኩኝ ከባሏ ጋር ግንኙነት ተፈጸመች አዎ እዛ በኋላ መንፈሱ ከዛ በኋላ ደግሞ መንፈሱ የማን የባሏ ነው የራሷ እንጂ መንፈስ ነው የመጣብኝ ነው የምትለው እዛ ስትወልድ ሁለት ወለደች መንትዬ እሺ ከዛ አንዱ ሁለት ስትወልድ የውበት ፊተሯርን የሚባለው የመሳፍንት ሀገር አለ እንትን አለ እዛ ከዛ 40 ቀን በስውር ይጠባኝ ነበር ትላለች ከዛ ድገሚልኝ ሁለት መንትዬ ወለደች አዎ መንትዬ ስትወልድ 40 ቀን ወይ አንዱ መንፈስ ሆነ አዎ መንፈስ ሆነ የዛኔ ስትወልድ ወጣ ዛፍ ላይ ምንድነው የወይራ ዛፍ ላይ እዛ ሰፈረ ይባላል አዎ ልጅ ሆኖ አዎ ነው ወይስ በቃ ሲሄድ በቃ በመንፈስ ነው ሄደው ተሰወረባት አዎ መንትዬ ወልዳ አንደኛው ተሰወረ አዎ ከዛ የሆነ ወንድም ነው ምናምን የሚባለው የዛ ዘር ነን ይባላል ከዛ ምን ይሏታል ቤተሰብ እኛ ቤተሰብ ላይ ወንድማችን ነው
ቤተሰባችን ነው የሚሉት። እንደዛ ብሎ ነው የሚያመርኩት። እሺ እዛ አሁን ስለከለካሌ በደንብ ነው የሚመለከው። አብሮሮም ይባላል። ማን ይባላል? አብሮሮም ነው የሚሉት። አብሮሮም ወንዝ አለ። በስነ ስርዓቱ ኢንተርቪው ተደርጎ ነበር ከዚህ በፊት። በስነ ስርዓቱ ነው የሚመለከው ማለት እዛ ሄዶ ያርዱሉ። በተለይ እዚህ ጋር አለች ጠንቋይ ነች፣ ሴት ጠንቋይ። ስለዚህ አንቺ የነሱ የዚህ ቤተሰብ ነሽ? አዎ እንደሚል እንኳን የዛ ነኝ ግን አይደለም። አይዞሽ እኔ እየተናገርኩ ያለሁት እኔ ስለ አብሮሮም ስለሰማሁኝ። አዎ ከዛ አያትሽ ናቸው ይሄን የሚናገሩት? አዎ አያቴ ናት። በቃ ይነሱን እንደውም በዚህ አጋጣሚ በዚህ ሰው ሲያስፈራራ ባወራ ነው የሚመጣው። እንደዚህ አወራ ሲያበል ውሃ ይደፋል ሁሉም ሰው የሚያመልከው የሚፈራው ሰው በስነ ስርዓት ባይደፋ እንደተወለደ ዛዛፍ ላይ ስለወጣ። አዎ ከዛፉ ገጠር ነው። እኛ አያቴ ቤት ገጠር ነው። ከዛ ወዴት መጣ? ወደ ሰለክለካ መጥቶ ደግሞ እዛ ባህር ላይ አለ በስዋ በስነ ስርዓት ይመለካል። እዛ ዶሮ ያርዳሉ። ብዙ ሰው ከታመመ በመጫኛ ታስሮ እዛ ይገባል በስነ ስርዓቱ ማለት ነው። ከዛ ምን አረጋች አያቴ ማለት ነው ውሃ ይደፍሉ ባወራ ሲመጣ በቃ እሱ ነው ተብሎ ነው የሚታሰበው። ሰርግ ላይ ካልታደመሱ ይገለብጠዋል። በምን በንፋስ መልክ ነው የሚመጣው? በንፋስ ነው አይታይም። በቃ በኃይለኛ ንፋስ ነው የሚመጣው። እዛ ይዘኔ ውሃ ይደፋሉ። የሚገርመው ነገር አውሮራ የሚባል ንፋስ አለ። አውሮሮም የሚባል አባቡካር ነው የሚሉት በእኛ አባ ብሎ ነው የሚጠሩት። አባቡካር አይታወቅም እንግዲህ። አይ አውሮራ የሚባል ከባድ ንፋስ አለ። መላጭና ቢላ ሲወረውሩበት ደም ይንጠባጠባል እዛ ቦታው። ይሄ የሚሽከረከር ንፋስ አለ አይደል? መላጭ ወይም ቢላ ስትወረውሪ ያገኘዋል፣ ይቆርጠዋል ይባል። ለምን ስጋ ለበስ አጋንንት ስለሆነ አካል አለው። እኛን ባይናችን አናየውም እንጂ አሁን እሱ አውሮራ ይሉታል። እዚህ ደግሞ አውራሮም ነው። አብሮሮም ነው የሚሉት። አብሮሮም ነው አብሮሮም። እዛ በስነ ስርዓቱ በሰለክለካ በሰፊ የሚያመልኩ ሰው አለ። እሱን የሚያመልክ ሰውም አለ። ግን አሁን እኛ ቤተሰብ ጋር ምንድነው የሚቸግረው? ሰው ነው ከኛ ነው የተወለደው ብሎ ነው የሚያምኑት። የኛ ዘር ነው። አዎ እሱ እንደዚህ ካላደረግንበት ይጎዳናል። እንደ ቤተሰብ ነው ራሱ የሚቆጥሩት። እንደ ቤተሰብ ነው የሚቆጥሩት። የሱ ዘር ነን። አሁን አንድ ጊዜ ታሪክ የነገረችኝ አያቴ እንደዚህ ተሰብስበን እየሄድን መጣ አለች። ለዚህ ንፋሱ አወራው የፊታውራሪ ውበነን የነሱ ልጆች ነን ይላሉ፣ ይነግሩታል። ለመንፈስ ፊታውራሪ ውበንም ባል ሱማው። ከዛ ምን አሉ ግማሾቹ ሴቶች ደግሞ የሙሽሮች ነበርና እኛም የልጆቹ ሙሽሮች ነን አሉ። እንዳይጎዳቸው ነው ዛርነታቸውን አስተላለፉ። ራሳቸውን ሰጡ። በጣም ነው የሚያስቀኝ። ይሄን ታሪክ ሁልጊዜ ቤተሰብ ሲነግሩኝ ማለት ነው። እዛ በጣም ኃይለኛ ነው መንፈሱ። ስልክ አሁን የኛ ቤተሰብ አክስቶቼ ሳይሆን አንድም በስነ ስርዓት ትዳር ያረገች የለችም። አንድ ብቻ ነው ያለችው። እሱም አንድ ነው ያለችው። ግን ህይወታቸው ምስቅልቅል ነው። ከብት የለም፣ ያድጋል፣ ይሞታል። እኛ ቤተሰብ መተትም በጣም ነው የሚሰበስበው። መዛሩ ስላለ መተት በቃ መተት ይመጣል። የቡዳ መንፈስ። ሁለቱም አክስቶቼ እግራቸው አልቦ ያስራሉ። አያውቁትም ለምን እንደሚያደርጉት አልቦ። አዎ እግራቸው ላይ ማለት ነው። ገጠር ናቸው፣ ያስራሉ። እናቴ እንኳን ምን ታደርግ ነበር? እህቴ መንፈሱ ከአባትሽ አላት ወደ አንቺ ጠንቋይ ነው የሚቀራቸው። ወደ እናቴ የመጀመሪያ ነች። ወደ አንቺ አልፏል፣ ካንቺ ደግሞ ወደ ልጅሽ ተባለች። ወደ የኛ የቤታችን ታላቅ። ከዛ ምን ታደርግ? አይ ነጥላሽ እንዲገፈፍልሽ እሱ ወንዶች የሚያረቅ ነውና ነጭ ዶሮ ነጭ በእኛ ጋር ነጭ ዶሮ ጠንቋይ ያዘዛት ነጭ ዶሮ። እኔ ነው የገዛሁት። እንደው ልጅ ሆኜ ራሴ ነው ያመጣሁት። ነጭ ዶሮ ዶንዶራት ሽቶ ፈንዲሻና አረቂ ምን እንደሚያደርጉት አላውቅም። ዶሮ ጭንቅላት ላይ ይዞራል። ቤት ዘግቶት ነው ያደረጉት። እኔ አላውቅም፣ አላየሁትም በዛን ሰዓት። እዛ እህቴ ተቆጣች ምናምን። 2 ጊዜ እንደዛ ተደረገላት። የለም እስከ 33 ዓመት አላገባችም። የለም ወንድ ቢቀርባት እሷ ደረቅ ሆናለች። አንዴ አቃቂ ሳወጣለች፣ አንዴ እናቴን አግዛለሁ ትላለች። መጨረሻ ላይ ወንዶች የቀሯት ሁሉም መሸሽ ጀመሩ ራሳቸው። እንዴት አጋባችሁ? እሷ እዛ ያው ቤታችን ተአምር ነው ያገባችው። እሷም ልናገር በዚህ አጋጣሚ ቤት ውስጥ ሰው አይገብቼ ነበር። ለሳቢ በጣም የዛኔ ማለት ነው እንትን ስትለኝ እሷም መስማት ጀመረች። እንግዲህ ባታረገውም ለኔ እንትን ትለኛለችና መጀመሪያ ይከለክሉኝ ነበር። ጸሎት በላርግ ቤት ጴንጤ ነው የሚባለው። ምንድነው በቤት ጸሎት ማድረግ? ያክስቴ ባል ይዞ ቀጥቅጦኛል። አንድ ቀን 3 ሰዓት ለማታ መልክ ያደረስኩኝ መጣና ሰክሮ ነበር ተንገዳግዶ ሁሉም ክፍል ሲያጣኝ እዛ ነው የምትኖረው ብሎ አሰበና መጣ።
ቀጥ ብለው መጋረጃው እንደዚህ ምን እያደረግሽ ነው አለኝ። ዝም አልኩት። እየጸለይኩ ነበር። አባታችሁን እስከምብል ብዬ እንደዚህ መዝገበ ጸሎትን ከጄ ቀማና ወራወራ ምን እያደረግክ ነው እንደዚህ ስለው ይዘኝ መጣኝ። አንገቴ ላይ ምንድነው ብሎ መጣ። አጸልይ ቤት መጸለይ የኛ አይደለም ነው የሚሉት እነሱ። እንዳታለቅስ እሺ ተዋት። ቆይ ቤቱ አንዴ እንዳታለቅስ እንዳታንቆይ። ይኸውልሽ ማማዬ ሀብን እስኪ ሀብን صبكتي زي جل بس حبيبي ايش دهرك هذاك يا حبيبي እየጸለኩኝ ሳለ ሰክሮ ነበር። መጀመሪያ ቀን ላይ ግን ምንድነው ይሄንን አታናሽው ምናምን አለኝ። የጸሎት ክፍሌ ዝም አልኩት። ያክስቴ ባል ነው እንግዲህ እዛ ዝም ስለው ምን ልጅ ነበረች የኔ እኮላለች እና ምን አየና እዚህ የመላእክት ነው ያሉት ማን አለና እንደዚህ የምትላት ምናምን ብለው እኔን አይፈቀድም በቤተ ክርስቲያን ናቸው እንደዛ ነው የሚሉት። እኛ ጋር ቤት መጸለይ የማን ነው የሚሉት አያውቁትም። እዛ ስቃል ዝም የለም። እኛ ጋር ችግሩ ምንድነው ህዝቡ ምንም አላጠፋም የሚያስተምር ሰው ስለሌለ ነው። ከዛ ዝም አልኩት። ማታ ላይ ሰክሮ ቢራ እየጠጣ ምሽቶ ጎረቤት አለ መጠጥ ቤት ሰክሮ እየተንገረገረ መጣና መታኝ። አንገቴ ላይ በእግሩጭ ነው በቃ ዝም እንትን ቆመ። እዛ ሲጮኔ አክስቴ ነበረች። እናቴ የለችም ስራ ነች ወፍጮ መስጊድ ነው የምትሰራው። እዛ ነች የምትሰራው አልነበረችም። እህቶችም የሉ ይወጣል ከቤት። አክስቴ ልጆች አሉ ተፈናቃኝኛ ጋር ነበሩ እና አክስቴ አለች ታማ ተኝታለች። ከዛ ሲጮህ ምን መሰላት እየቀለድኩኝ ያሉት ዝም አለች። እየቀለደች ነው ብላ ማለት ነው። ከዛ ጎረቤት ተሰበሰበ። ሲሰበሰብ ስትወጣ ሰታዩ እንደዚህ ስባ ወጣችሁ ከቤት ዘጋችሁ በሩ ሊገላት አለው። በቃ ምንድነው እቺ በቃ ብዙ ተሳደበ። ያ ፌደራል የዛኔ 2015 ነበር ፌደራል ፖሊስ እንጠራ ምናምን ሲሉ ጎረቤት ተው ማለት ብዙም መጥፎ ስለሆነ የዛኔ እንደዛ በእንዴት ስትጠራው ወይ ይገድሉታል ወይ ይመቱታል። ተው ይሄድና ዝም በላልኳቸው ልጁን ይዘው ሄደ። የዛኔ አልታሰረም ምንም አልተደረገም። ስለጸለይሽ ብቻ ነው ይሁሉ በቃ ምንም እንትን ያለ በቃ ስለጸለይ ሰኔ ትምህርት ቤት ሲጀምር ቤት ውስጥ ጽዋ ማህበር ነበር መድኃኔዓለም ዝክር ነበር የጀመርነውና ተሰብስበን የምናደርገው። ቤት ውስጥ የማይሰበሰብ ሴት የማይሰበሰብ ወንድ የለም። ምንድነች እቺ ነው የሚባለው። በቃ በሰፈርም እንደዛ ነው የሚሉት በቤተሰብ እንደዛ። ቤተሰቦችና እህቶች ራሱ ቤት ስላልነበሩ የሰው ወሬ እየሰሙ በቃ እኔን ጠሉ። 2015 ላይ ትርምስምስ ወጣ በቃ ቤት ፍቅር ነበረን እህቶች 4 ነን ሴቶች ምንም ጠባናቀም ካልጸለይሽ ድረስ ፍቅር ነበረን። አዎ ከዛ መጸለይ ሲጀምር ሁሉም በቃ ትርምስምሱ ሁሉም እኔ ጋር እንትን ይላል። በቃ ብቻዬን አለቅሳለሁ እተኛለሁ። ቅዱስ ገብርኤል ነው የኔ አባት ሰነ ትምህርት ቤቴ ቀን 7 ሰዓት ሄዳለሁ ቤተክርስቲያን ሲጨንቀኝ ማለት ነው። ስናደር ከነሱ ጋር በቃ እዛ ደርሼ ምናምን ብዬ እመጣለሁ። አሁን እግዚአብሔር ይመስገን ከ2016 ሁለቱም እህቴ በአንዴ አመት አገቡ። በአንዴ ወለዱ ሁለቱም ወንዶች። መጸለይ ስትጀምሪ? አዎ ሱባኤ ስገባ ቤት ውስጥ ነው ተመጣ መንፈስ የሷ የታላቅ እህቴ ዶሮ ምናምን አርጊ ተነበረችው። እሷ ራስም መጣችና የቅዱስ ፋይል እንደገና ታም ቅዱስ ፋይል ወተ ሰማይ ነው አይደለ? ሰማይ የሚከፍበት የዛኔ አብራኝ ስትጸልይ ያደረች በኋለች 366 አባታችን ሆይ የአመት ቡድና ምን አደረሰው የዛኔ አስተማሪያችን እንደነገረ ማለት ነው። ከዛ ስተደርሳደረች ጥር ላይ የዛሬ አመት ጥር 4 ባለፈው አመት አደረገች። በአመቷ ወለደች። የወንድ ልጅ እናት ነች። እግዚአብሔር ይመስገን። አሁን የአንድ አመት ልጅ እናት ነች አይደለም? ያ 5 ወር አሁን የ5 ወር የዛሬ አመት ነው የገባችው 2017 ላይ። እግዚአብሔር ይመስገን። አሁን የቀረችኝ የኔ ታላቅ ነች። እሷም የድል መት ነው። ፍቅረኛ አላት ባይዞ ፍቅረኛ አላት። ግን አሁን መጨረሻ ላይ ምን እንደሆነኝ መተት ነው መሰለኝ የሚያወጣው ሲገባ እነሱ ተጣሉ። በቃ እንገባስ ዝም ነው ይላል። አይመልስላትም። እምቢ ማይልም እሺ ማይልም ዝም ያው ልግም ያደርገዋል። አዎ በቃ ዝም ስራ ይሄዳል። አውቆ ራሱን በሽራ ያጨናነቃል። አይመልስላትምና ወለተ ተዋህድ ትባላለች። በጸሎታቸው አስቡልኝ። እናቴም ያ ባሪያ እንድትሆን ያደርጋት በስራ 14 ሙሉ መፍጨ ቤት እየሰራች ማለት ነው እኛን ለመሳደግ ታላባት ብቻዋን ያሰደገችን እና ይመፈስ ቤታችን በሰላቢ እየተበቀላት መሬት አለን። እሱ በገጠር አለ። ያው ሁሉ ቤተሰብ ዘመድ እሷን ነው የሚጠብቀው። ባይዘው ወፍጨት እየሰራች እነሱ ገጠር ያሉ ከሷ ይጠብቃል ሁሉም ማለት ነው። በቃ ለሷ ሳይሆን ለቤተሰብ ዘመድ ነው የኖረችው። እኛ ጋር በጋ ላይ 3-4 ተማሪ ያጎት ልጅ አክስት ልጅ እኛ ጋር ይሆናል ታስተምራለች። ከተመረቁ ከስራ ከያዙ በኋላ የሉ ቤታችን መንገድ ይቀይራሉ።
በሌላ ቤት ይሄዳሉ፣ በሌላ መንገድ ማለት ነው። ያባሪ ያረጋት መንፈስ ነው ባይዘ ዛሩ ነው መተቱ ነው እንደዚህ ያረጋት እንድትፈታልኝ ራሷን በራሷም ያመጣችው ነገር አለ። ሱቅ ነበራትና አጎት አለ ደብተራ የእናት አጎት ማለት ነው። ለገበያ ምናምን ብሎ የሆነ ቅጠል ይሰጣል የሆነ እንጨት ነገር ውጭ ካጠፋሽው ሁሉ ነገር ወደ ውጭ የሚወጣው ቤት ከሆነ ግን ወደ ቤት ይሰበስባል። ሌላ ያው እህቴ ቤት ስታጸዳ መሰለኝ ያጠፋችው የለም እዚያን በዛ ላይ ወሰነባት አምናበትም ስለነበር እኮ የለም እዚያን በዛ እንዲወሰን ደግሞ ምክንያት የሆነው የሷ እምነት ነው። አዎ ማለት በዛው እንትን ነው። እኛ ጋር ስጠይቃቸው ለምን ደብተራካት ይሄዳላችሁ ይላቸዋል ሲታመሙ ማለት ነው። ምን ይላሉ? ለሰው ክፋት ለማድረግ ብትሄድ ነው ኃጢያት እንጂ ለራስ መድኃኒት ፍለጋማ ምን ጨንቆን ነው ይላሉ። በቃ አክስቴ እንደዛ ነው እንትን ሁሉ ጊዜ ልጆች አይታመማሉ። በተለይ አንደኛ መንፈስ ያስገባል። አይ መንፈስ አይመስላቸውም፣ አያውቅቱ አይሰሙም። እዛ ምን ይሉኛል? ጸበል ብትጠጡ ስንት ጊዜ ነው ጸበል እንሄደው መድኃኒት አንዴ ከተሰጠ የሚሰራ ነው የሚመስላቸው ለዘላለም ማለት በቃ ራሳቸው መንፈስም ይጎታሉ። ያው በትግርኛ ተሰፋፍቶ ይሄንን ትምህርት እኔ ሰው ሁሉ ቢሰማው በጣም እንጃ ብቻ እኔ በሰንበት ትምህርት ቤት ነው ያወቅኩት። ሰንበት ተማሪ ነሽ? ሰንበት ተማሪ ነኝ። እኛ እንዳሉ ያው ክብር ወንድማችን ቅዱስ ገብርኤል ሰለክለካ ቅዱስ ገብርኤል ሰለክለካ ላይ አሁን የተመሰረተው በቅርብ ጊዜ ነው የመጣው። ታዋት አልነበረንም እና እሱ ሲመጣ ውጊያ ሰዓት ላይ 2013 ክብሮም የሚባል ወንድማችን ከዳንሻ ከምዕራብ ተፈናቅሎ መጣና እዛ ካነበው ራሱ ሰንበት ትምህርት ቤት ስላልነበረ ሰብስቦ ጀመረልን። እዛ እኔ የጎረቤታችን ልጅ አለ እሱ ይትባረክ ይባላል። ሁሉ ጊዜ እንሂድ ይለኛል። ዲያቆን ነው። ከዛ እሺ እለዋለሁ፣ አልሄድም። ሁሉ ጊዜ ግን በሄደበት ቁጥር አብረን እንጫወትን ቆይና አብረን ደገ ነው። እዛ መጨረሻ ላይ ሰዓት ደርሶ ሲሄድ እንሂድ ይለኛል። እሺ እለዋለሁ፣ አልሄድም። እዛ መጨረሻ ላይ ቀይ ሰኔ ቅዱስ ሚካኤል ላይ አመቱ እንሂድ ሲለኝ በቃ እሺ ብዬ ሄድኩኝ። አክስቴ ልጅ ነበረች፣ አብረን እንሂድ ነው የዛን ጀመርኩኝ። ከሳምንት በኋላ እንደገና ይቅርታ ፖለቲካ እንዳይሆን ልተው አስሪያ እንደ ላይ እንትን የወያኔ ወደ ከተማ ሲገባ ትምህርት እንዳልደረሰው ሰለ ትምህርት ቤት እዛ ጭፈራ ሄድን ማለት ነው። ከዛ ስመለስ ተመለሰ ወደ ትምህርት ቤት ዘፈን ኃጢአት መሆኑን የዛኔ ሰማሁ። አላውቅም ነበር። እዛ የዛኔ ሲያወራ ዘፈን ኃጢአት ነው እናንተ ጭራሽ ደግሞ የፖለቲካ ዘፈን ሄዳችሁ ታገዛላችሁ ምናምን ሲለን አስተማሪያችን ሲቆጣን ከዛ ጀምሮ አቋረጥኩኝ። ብዙ ፈተና አለ፣ ብዙ መውደቅ መነሳት አለ። ያው ደካማ ነኝ ባይዘይ በጣም እንደምሰማው ከሆነ ትምህርቱ እንዳዳመጥኩት ከሆነ ሌላ ላይ መድረስ ነበረብኝ። አሁን ሳስበው ግን ጀምርና 1 ወር 2 ወር እዛ ወይ በበሽታ ወይ ወደ ሆነ በቤተም በመሄድ ወይ ተስፋ ቆርጣለኝ አቋርጣለሁ። እንደገና ነው ምን ሆኜ ነው እንደገና ጀምራለሁ። እንደዛ ነው እስካሁን። በጣም ይገርማል። ያ አብሮ የተወለደው መንትያው ሰው ሆኖ የተወለደው ሴት ገባ ምን ውስጥ ገባ ማለት ቆይ ምን መሰለሽ የጠይቁሽ መንፈስ የሆነው ዛፍ ላይ ወርጦ ወጣ ከማህፀኗ እንደወጣ አይደል? ያ የተወለደው ግን መንትዬ የተባለው ወንድ ነው ሴት? ወንድ ነው። እንደ ሰው አደገ አይደለም? በቃ ይዘን ተሰወረ አይደለም? አንደኛው ሰው ሆኖ የተወለደው እኔ እነሱ አሪስ መንትዬ አይደል እንዴ እሱ ዘር ነን ብሎ የሚያመልከው። ኦኬ የመንትዬው ቀጠለ። የመንትዬው ሰው ህፃን ልጅ አድጎ ወለደ። ተጋባ ወለደ። አሁን እናንተ የዛ ቤተሰብ ይባል። ስለዚህ ያኛው ወንድሜ ነው ብሎ ነው የሚመጣው ማለት ነው። እንደዛ የሱ ዘር ነን ስለሚለው እንደዚህ የሱ መንትዬ ስለነበር ብሎ ያመልኩታል። በቃ ሰርግ ላይ በስነ ስርዓት አሁን እየተተወ መጣ እንጂ ዘመኑ እንትን ሲል እንጂ ሰርግ እኛ ጋርላኝ ጎረቤታችን አለች እኛ ጋር ማለት ነው። ማህበር የሚተችን አድርጋ ሳይቀር ትጠራዋለች። ካልተጠራ እንትን ወጥ ሲከፈት በኋላም ትክድን ያርባል ወይ ደግሞ እንትኑ ይገለብጠዋል። አይደለም ድንኳን ሰርግ ከሆነ ድንኳን የሚገለብጥ እንዴት ነው ሲጠራ? እሺ ተጠርቶ ሄዶ እዛ ወንዝ አለ። አይ ምን ሊያረግ ነው የሚጠራው ሰርጉ ላይ? እንጂ ምን እንደሚያረግ በቃ እንዳይ እንትን ይባላል። አረቂ ተይዞ አሁን ገባኝ። ይኸውልሽ ሰርግ እናንተ ስትደግሱ እሱ እንደ ቤተሰብ ራሱን ስለሚቆጥር ለምን የማልተጠራው ነው? ከዛ ምን ያደርጋሉ? ወንዙ ጋር ሄዶ ተፈልጎ ነው ሰርግ ወረቀት ይሄዳሉ። በስነ ስርዓት አረቂ ይዞ ማለት ነው ለመጥራት አረቂ ይዞ ወንዝ ጋር ሄዶ በዚህ ቀን ገሊ የሚባል ቤት ተጠርታል ሰርግ አለ ይባላል። በስነ ስርዓት ያወራሉ እንደሚሰማቸው ማለት ነው። መንፈሱ እንደሚሰማቸው አረቂ ይገባል። አሁን ይዋኛል። የሚዋኘት የሚችሉ የስዘር ነን ብሎ የሚያስቡ አረቂ ያወጣሉ፣ ይጠጣሉ። ከዛ ውስጥ
ከዛ ምን ይባላል ቤተክርስቲያን በስዋው በዚህ አጋጣሚ ቤተክርስቲያን ላይ ምን ተብሎ ይወራል ተውት አለ አብሮሮም በሰው አድሮ የሚያወራ ወንዝ ጋር መጣች የምትረብሹ ተው እኔ ካገኛችሁ ችግር የለውም ዘር ቆጥራለሁ ልጆች ሚስታለው ነው የሚባለው እሺ አግብታ ከፈረስ ላይ ቀማቶ ወሰዳት ነው የሚባለው ታሪኩ አግብታ በፈረስ እየሄደች ከባሏ ቀምቶ ወሰዳትና ወለደ ልጆች ካገኛችሁ ግን ጥሩ አይመጣም እነሱ ዘር አይቆም እኔ ግብ ባገኛችሁ ችግር የለም አልጎዳቸው አይጉ ይባላል ወዘጋ ቆይ አልገባኝ ይሄ መንፈስ የተባለው ዛፍ ላይ የወጣው የሰው ሚስት ቀምቶ አገባ ከሷ የተወለዱት ልጆች ምን ሆነ አሉ ባህር ላይ ማለት ነው እዛው አሉ እንደዛ ነው መንፈስ ሆኖ ይቀጥላሉ ስለዚህ እነሱ ልጆችን አታገው ነው የሚለው አይደለም ልጆች ምን ያደርጋሉ መሰል ይዛካው ይያሉ ይዋኛሉ ባህር ነው እኮ አሁን ወንዝ ነው እሺ ይዋኛሉ ዋኝቶ ከውስጥ ያወጣል አረቂ አውጥቶ ይጠጣሉ ልጆቹ ማለት ነው እሺ የሰከለከ ልጅ ነው እኔ በቀረት አውቃለሁ ቤተሰብ ነው እንደዛ የሚያደርገው ይታወቃል በደንብ የሆነ ሰው ገብቶ ከሞተም እዛ የሌላ ሰው ከገባ ይሞታል የሌላ ሀገር ኮነ እሺ ከዛ ከተማ ውጭ ኮነ እሱ ነው የሚያወጣው ተጣጣ ማለት ነው ናውጣው ተብሎ ልጁ የሰውየው ልጅ አይደለም ባካ አይደለም የከተማ ልጅ አለ ሌላ ነው ከዛ ምን ተባለ መሰለክ በሰው አድሮ ነው መሰለኝ እንዴት እንዳወሩት አይታወቅም ግን ቤተክርስቲያን ላይ ታወጀ እዛ ወንዝ ሄዳችሁ አምትዋኙ ተው ጦር አይደለም እንደዚህ እየተባለ ነው ምናምን ተባለ እሺ እዛ አይሰሙም በዚህ የሚያምኑበት ያምናሉ እዛ ገብተው ያወጣሉ እንደገና ደብተራ እዛ አይደል ደብተራ ነበር ስለክለካ ማለት ነው በጣም የሚታወቀው ሄዶ ተዋርሰታል እሱ መንፈስ ይሄን መንፈስ ተዋረሰ በደንብ ማለት ነው ከዛ ሜዳን ያለ ቤተክርስቲያን ነው የኛ ትልቁ ደብር እሺ እኔም ሰለት ትምህርት ቤት ቅዱስ ገብርኤል አገለግል እንጂ የቤታችን ደብር ሜዳን ያለም ነው እሺ ከዛ እዛ ሲቀበር ምድር ተፋችሁ 3 ጊዜ ይደብተራ 3 ጊዜ ጨው ይከብዳል ይባላል አይደል ጨው ቢደረግም ተፋችሁ ከዛ መጨረሻ ላይ ወሰዱት እዛው ሰጡት ወደ ስለመንፈሱ ሰጡት ኮሽ የሚገርም ለራሱ ሰጡት ማለት ነው እና ምን ያረጉ ያው የራሱ ንብረት እኮ ነው ከዛ የወስ ደብተራው ጎረቤታችን የሱ ያስተማረው ደብተራ ነው የደብተራው ያስተማረው ስራው ማለት ነው ጥበብ ቢሎ የሚያምኑበት እሱን በጣም አንዳንዴ የሚገርመኝ እቴ እዛ ጋር ሄዳ እዛ ተወስዳ ነበር ስትጣም የቦዳ መንፈስ ያስዋታል ሰውየው ጋር እንደዚህ ስትጮህ ትምህርት ቤት ስራ ስትሆን ይጮህ ነው የምትመጣውና ምን አለ የሆነ የሚታጠን ሰጣት ለ3 ቀን ከዛ ጸበል ራሱ የደገመበት እኔ በስነ ስርዓት ሄጄ አይቻለሁ ማለት ህፃን ሆኜ ቤተሰብ ዘመድ ታማሚ ነበረችና ይሄድ ነበር ውሃውን በጀረከን ይዘላት እሷ ኦፕሬሽን ስለሆነች ሆና አትሸከምም እኛ ቤት ነበረችና ምን ይደረጋል መሰለክ በነ ሙዝ ብርቱካን ዝንጅብል ነጭ ሽንኩርት ምናምን የማይደረግ የለም ከዛ በየተራ ነው የሚገዙት ታማሚዎቹ እዛ ያሉ ማለት ነው እዛ ሰውየው ቤት ያሉ ወይ ደግሞ በቃ ከዛ እሱን ገብዝተው ቤቱ ጋር ሄደ ይወቀጣል ባንዴ የራስ መውቀጫ አለው ከዛ ይዘፈሰፋል ባንዴ ላይ እሱ ማለት ነው እሱ እየተደገመበት በጆክ ባንድ ኩባያ ወደ ጀረከነች ይገባል ከዛ ይገባ እሱ ሲገባ ተባስተዋል አይደለ ከሱ ጋር የሚያግዘው ልጅ አለ እሱን ደብተራውን እዛ የባሳባቸው እንደዚህ ቀረሩና ጀረካን ሙሉ በፍንጫቸው ይገባሉ እና ግማሾቹ በጥፊ ነው የሚላቸው እዚህ ሰውዳቸው እንትን ቆዳቸው እስከም እንትን በውሃው ማለት ነው ብዛት እንትን ይላል ከዛ እዛ ስትሄድ ምን አላት ግን መሰለኝ የዛን ይሄቴን 3 ጊዜ እንደዛ አረጋ 3 ቀንና እንጀራሻ ላይ አንቺ አሁን ነገርም ፍስቅድ ጻፈናል ትግኙ 3 ሳምንት እዛ ታጣቢያላት የራሱ እንዳልሆነ ቻወቀ በቃ እዛ ስላቃት ይሄን የሚሉት እኮ ብዙ ጊዜ የሱ ምንም ሊያረግ እንደማይችልና በእግዚአብሔር እጅ የተያዙ ሰዎች ከሆኑ ከዛ 3 ሳምንት እዛ ተጠመቀች አብራን ይሄድን የተመላለሰት ተጠመቀች እግዚአብሔር ይመስገን አሁን ደህና ነች ግን እሷ በቃ አመት በዓል ሲመጣ ስጋ ስትበላ ሆዳ ታመማለች እቃውን ብርጭቆ ሳቤት የለም እንዴት በቃ ዝም ብላ ነው የምትሰብረው በቃ ዝም ብላ መፍጨት ስትናደድ ነው ወይስ እየሰራችም ይወድቃል እየሰራችም በቃ እቃው ላይ ነው የምትወጣው መሰለኝ እንጂ አንዳንዴ ስለዚህ ንብረት አይበርክ በቃ የለም ፀጉሬት ነው የምትሰራውና ሰርታ አመት በዓል ሆኖ ስትሰራ ስትሰበስብሩ አንዱ ይቃጠላል ባልሽ ተራው ይካሱ ፎኑ ይቃጠላል ለስም መተክ ይሆናል በቃ የለም እዞች እንደዛ ነው ያሉት አሁን በቃ ሶስቱም አንዱም ነርስ ነች እስካሁን እስኪ ብዙ አመት 10 አመት ነው 10 ምናምን አመት ሰርታ የለም
በቃ ጎንት ቀሩ። በተለይ አሁን ደግሞ ወደ መንፈሳዊ ስመጣ እኔ ደግሞ እንደዚህ ሰውን ደግሞ አታመልጫትም ነው መሰለኝ እንዳለ እዚህ ረገብ አንቺ እኮ ከዛ የሚገርም ቤተሰብ አምልጠሽ እኮ ቃይ ክርስቶስ ሆነሽ ቆራቢ ነሽ አይደል? የመንፈስን ሴራ የኛ የምናሰማው ታስተምጣለች በደንብ 3-4 ዓመት ሆኖኛል። ከዛ ደግሞ ይሄን መንፈስ እየተፋለምሽ ያለሽው ብቻሽን አይደለም ከእግዚአብሔር ጋር ነው። ግን ቤተሰቦችሽን ደግሞ ነፃ ለማውጣት ጥረት እያደረግሽ ነው። እንደ እግዚአብሔር ፍቃድ እየሞከርኩኝ ነው። አዎ ግን አስቢው እንግዲህ መንታ ልጅ ተወልዶ አንዱ መንፈስ ሆኖ አንደኛው ደግሞ ወልዶ ከዛ እየኖሩ በዚህ አይነት ህይወት ውስጥ ሆኖ ከዚህ ቤተሰብ ማምለጥ ከባድ ነው አይደል? አዎ በጣም የምታየው ህልም ውስጥ ይሄ መንፈስ ይመጣል። ባንት በትርጉማ በስነ ስርዓት አላየውም፣ ግን እህቴን ይጠራት ነበር። እንዴት እንጃ ብቻ አናየውም። ግን ምን ያደርጋል እህቴ ሌላ ቦታ ነው የምትሰራውና እሷ ከመጣች ይመጣና ዛይድ ነው ስማ ዛይድ ብላት ይሄዳል። አንድ ጊዜ 2 ጊዜ ነው የሚጠራት። የዛኔ ዝም በሉ ነው የሚባለው ቤት አቤት የሚል የለም። እስኪደገም ድረስ በቃ አይደለም ይታወቃል። ምክንያቱም ሌላ ጊዜ መጥቶ አያውቅም። እሷ ተመጣች ብቻ ለምን እንደሆነ እንጃ። እዛ ድምጽም እንሰማ ነበር ሲያልፍ ግቢ ውስጥ ሲንቀሳቀስ የእግር ኩት ያለ አይደለ ድምጽ ሰማ ነበር ሲመስለኝ። ያ ነገር ያቆመው መድኃኔዓለም ዝክር የሰንበት ትምህርት ቤት ማህበሩ ጽዋ ነበር እኛ ቤት ሲጀመር። እኛ እናት ይፈቀደችልንና እኛ ጋር ሁሉ መቃ መጥተው እኛ ቤት ሲጀመር ያ ነገር ጠፋ የለም አሁን